አንዴ እዚህ ጋር እንስማቸው። መንግስተ ሰማያት የሚገባው የጾመ የጸለየ ወይም ሌላ መልካም ነገሮችን ያደረገ አይደለም። መንግስተ ሰማያት የሚገባው በክርስቶስ ያመነ ብቻ ነው። በትክክል ለመዳናችን ዋነኛ አስፈላጊ ነገር በክርስቶስ ማመናችን ነው። ነገር ግን መጽሐፍ ቅዱስ እንደሚያስቀምጥልን ከሆነ እምነት ብቻውን ምንም ዋጋ እንደሌለው ይነግረናል። ምክንያቱም የያዕቆብ መልእክት ምዕራፍ 2 ቁጥር 14 እስከ 17 ድረስ የሚገኘው እንዲህ ይላል፣ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? በድጋሚ የያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ ደግሞ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ታዲያ ይህን የመጽሐፍ ቅዱስ ቃል በደንብ ከተረዳን ከሰማንና ከተቀበልን በህይወታችን ሁለት ምርጫ ይኖራል ማለት ነው። ካራው ወይንስ ቀንበሩ? ከቀንበሩ ወይንም ከካራው የሚል አንድ ታሪክ አለ። ይህንን ታሪክ እስከ መጨረሻው ካዳመጣችሁት በእውነት ነው የምላችሁ በጣም የሚገርም ትምህርትን ታገኙበታላችሁ። እኔም አግኝቼበታለሁና አሁን ታሪኩን ልንገራችሁ። ወደ ታሪኩ መጨረሻ ላይም የእናንተ ምርጫ ኮሜንት ላይ ትጽፉልኛላችሁ ማለት ነው። ካራውን ወይንስ ቀንበሩ? አንድ ሰነፍ በሬ ነበር። አሁንስ መጠመድ ሰለቸኝ፣ ቀንበር ላይ ተሸክሜ እስከ መቼ? ዛሬ ገበሬው ሊጠምደኝ ሲመጣ አመመኝ ብዬ ዝርር እላለሁ ይለዋል። ጓደኛውም ቀንዱን አዘግዝቆ በሹክሹክታ ተው ግድ የለህም እንረስ፣ በኋላ መተኛት መዘዙ ብዙ ነው፣ አትልገም ተነስ ይለዋል። አንደኛው በሬ ግን በሀሳቡ ጸንቶ ልክ ገበሬው ሲመጣ መሬት ላይ ፍንግል ብሎ አልነሳም አለ። በበሬው ሁኔታ የተደናገጠው ገበሬም የቀየውን ሰዎች በመጮህ ድረሱልኝ ሲል መጣራት ጀመረ። ይሄኔ አጅሬ በሬ አዘነልኝ ብሎ በውስጡ ደስ መሰኘት ጀመረ። ከደቂቃዎች በኋላ ግን የተጣሉት ሰዎች ሲደርሱ ሁሉም በእጃቸው ቢላ እንደያዙ በቶሎን ባርከው ከሞተ ይሸታል፣ በሉ እግሩን እሰሩት፣ ያዙት ያዙት እያሉ መጫጫህ ጀመሩ። የገዛ አሳዳጊው እግሩን ለመያዝ ሲተባበር አየ። ሊያዩት የተጣሩት ጭንቅላቱን ይዘው ሊቆርጡት መሆኑን አወቀ። ውሸታሙ በሬ ቢንፈራገጥ ቢጮህ ቢያለቅስ መታረዱ ግን ግድ ሆነ። በራሱ እጅ ሞቱን አፈጠነ። ያን ጊዜ ጓደኛው በሬ ቆሞ እያየው ሞኝ በሬ ሆይ ከካራው ቀንበሩ አይሻልም ነበርን? በህይወትም ላይ ህጉ ያው ነው። የህይወታችን ቀንበር የምንለው ጾሙን፣ ጸሎቱን እና ትእዛዛቱን ነው። ሰይጣን ሁል ጊዜ በጆሮአችን ይሄ ቀንበር ይከብዳል፣ ህጉም ይበዛል፣ እረፉ እያለ በስንፍና ይሸውደናል። ነገር ግን የፈጣሪ ቀንበር ይከብደኛል ብለን ስንሸሽ መጨረሻችን ነፍስ ለሚያርድ የዲያብሎስ ካራ አሳልፎ ይሰጠናል። ጌታችን በመጽሐፍ ቅዱስ ምን አለ? ቀንበሬን በላያችሁ ተሸከሙ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና። ስለዚህ ከካራው ቀንበሩ ይሻለናል። ሰንፈን ለጠላት ቢላዋ አንመቻች። ስራ የሌለው እምነት ቢኖር በራሱ የሞተ ነው ይለናልና ይህ መልእክት ለሁላችንም ጥንካሬ እንዲሆነ ቢያንስ ለአንድ ሰው ሼር በማድረግ አስተላልፉት። በሌላ ታሪክ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። መልካም ጊዜ